anything that has a positive impact on society can be marketed. Agar market ይደረጋል lines ከሌሎች ከገልፍ ኤርላይንስ ጎን ሲቆም it's a beautiful airline, right? It's a beautiful logo, simple. በፊት ያለው ግን ሎጎ አሁን ካሉ አውሮፕላኖች ለምን ኤርላይኖች ጎን ቢቆም ኤርፖርት ላይ one would have told us, you know, like this thing looks old. Marketing cost ነው ወይስ ኢንቨስትመንት ነው? አሁን የምታየው ቴክኖሎጂ አሁን ሶሻል ሚዲያ ምናምን ትራይቭ የሚያደርግበት ምክንያት ከጀርባ ድራይቪንግ ኢንጂኑ ምን ይመስላችኋል? ኢትስ ማርኬቲንግ። የትም ቦታ ሄድ the same ፎርሙላ ነው ደግሞ ኮንሱመሩን መረዳት፣ ኮንሱመሩን ፕሮብለም መፍታት፣ you know ያን ነገር ደጋግሞ መስራት። that's it። ይሄን ማድረግ የሚችለው ደግሞ ሞደርን ማርኬቲንግ ነው፣ ሌላ የለውም። 80% በላይ የሚሆኑ ሰው subconsciously ዲሳይድ የሚያደርገው ቃሲ ገዛ ቦምባርድ ምናደርጋችሁ ለዛ ነው። ማስታወቂያው አለ፣ ከዛ ምናምን አለ። ሱቁ ጋር ስትሄድም አሁን ይጠብቃል ብራንዱ before you know it ያን ፕሮዳክት ይዘህ ትሄዳለህ። ከ70-80% የሚሆን አዲስ ሎንች ፌል ያደርጋል FMCG ላይ particularly. Price is a critical piece. Entrepreneurship is not for everybody. There is exciting journey career ውስጥም አለ። መንገድ ነው ስራዬን የጀመርኩት። በጥቂቱም ቢሆን ከማርኬቲንግ ጋር የተዋወቅኩትኝ እዛ ነው። ግን ይበልጥ ግን ስለ ማርኬቲንግ አሁን በማውቀው ልክ እንዳውቅ ያደረገኝ ትምህርት ቤት የነበረው ኮካኮላ ነው። ኮካኮላ ውስጥ ማርኬቲንግ ሳይንስ ነው። ኮካኮላ ውስጥ ማርኬቲንግ አርት ነው። ኮካኮላ ውስጥ ማርኬቲንግ ከፊት ሆኖ የድርጅቱን እጣ ፋንታ የሚወስነው ሊትራሊ ማርኬቲንግ ነው። ስለዚህ ትልቁ ትምህርት ቤት ብዬ የማስበው ኦፍ ኮርስ ኮካኮላ ነው። ግን በትንሹም በትልቁም ደግሞ ሌሎችም ደግሞ እንደዚሁ ብዙ የተማርኩባቸው ድርጅቶች ውስጥ ተሳትፌያለሁ። ለምሳሌ DSTV ብዙ የተማርኩበት በተለይ ለመጀመሪያ ጊዜ አመራር ቦታ ነው ያስኩትኝ። የመጀመሪያው ጊዜ ያስኩትኝ DSTV ነው። ስለዚህ በአብዛኛው አመራር ትሬቶችን የቀሰምኩበት ቦታ እዛ ነው። DHL ስለ ሴልስ ለመጀመሪያ ጊዜ የሴልስን ጽንሰ ሐሳብ ያስተማረኝ ደግሞ DHL ነው። መሬት ላይ ወርዶ ደግሞ ብዙ ጊዜ እነዚህ የተወሰኑ ድርጅቶች ላይ በሐሳብ ነው ብዙ የምንፋጨው ስትራቴጂ ነው። መሬት ወርዶ ግን ያቀድከው ያሰብከው ስትራቴጂ መሬት ሲረግጥ ደግሞ ያለውን ኢምፓክት ደግሞ ያሳየኝ ደግሞ አንበሳ ለመጀመሪያ ጊዜ ፕሮዳክት ሎንች ስናደርግ፣ በኋላ ላይ ደግሞ BGI ትልቅ ደግሞ የሆነ ድርጅት ውስጥ ደግሞ ገብተህ ኢንፍሉዌንስ አድርገህ ለውጦችን ደግሞ ዴሊቨር ማድረግ ደግሞ ያስተማረኝ BGI ነው። ስለሌሎቹን ደግሞ ቀስ ያለን እናያቸዋለን። ግን ከሞላ ጎደል ብዙ የኬሪየር ፓቴን ኢምፓክት ያደረጉ ሞመንቶች ነበሩ። ግን እንደው ከብዙ በጥቂቱ እነዚህ ነበሩ። የኮካኮላን በደንብ ነበረ ያጸናኸውና እዛ ምንድነው በደንብ ሳይንስ እንደሆነ የተማርከው? ማርኬቲንግ ምን ነበረ? ኮካኮላ ላይ ወጫችሁ ምንድነው ብለህ ብትለኝ ማርኬቲንግ ነው። ብዙ ጊዜ የሚነሳው በተለይ ማርኬቲንግ ካሪየር ውስጥ ላለ ሰው የሁሉም ሰው ድሪም ኮካኮላ ውስጥ ገብቶ ማርኬቲንግ ምን እንደሆነ መረዳት ነው። ቅድም እንዳልኩት ምንም እንኳን የማርኬቲንግ ተሳትፎ የቀድሞ የጀመረ ቢሆንም ግን ማርኬቲንግን እንደ ማርኬቲንግ የተረዳሁበት አጋጣሚ ኮካ ውስጥ ከገባሁ ወዲህ ነበር። እና ኮካ ስል ያው ብዙ ሰው ኮካኮላ ብራንዱ ነው ፊቱ ላይ የሚመጣው። ግን ኃላፊነቱ ኢትዮጵያ ውስጥ ብቻ ሳይሆን በኋላ ላይ እድሉን አግኝቼ ደግሞ ሌላ የአፍሪካ ገበያዎችም ላይ ሰርቻለሁ። ኦልሞስት ከ30 በላይ ያሉ ሀገሮች ላይ የነበሩ ካምፔኖችን ስትራቴጂ ዲዛይን በማድረግ ተሳትፎ ነበረኝ። በዛ ሂደት ውስጥ ብዙ ነው የተማርኩት። ማለት ማርኬቲንጉን ብቻ ሳይሆን የተለያዩ ካልቸሮች ላይ ደግሞ ማርኬቲንግን ኢምፕሊመንት ማድረግ አንዱ ትምህርት ነበር። ሌላው ምርት ፕሮዳክቶች ራሳቸው ምናልባት ብዙ ሰው እዚህ ኮካኮላን የሚያውቀው ኮካ፣ ፋንታ፣ ስፕራይትን ሊሆን ይችላል። ከዛ ባለፈ ላይሆን ይችላል። በኋላ ላይ ኤክስፓንድ አድርገናቸው የተሞከሩም ነበሩ። ግን ኮካኮላ ሻይ አለው። ኮካኮላ ለምሳሌ ጁስ ምርቶችን የተለያዩ አፍሪካ ሀገሮች ላይ ሎንች አድርጌያለሁኝ። ስለዚህ ማርኬቲንግን በአንድ የተወሰነ ምርት ላይ ብቻ ሳይሆን የተለያዩ ምርቶች ላይም ደግሞ ምንድነው ኤክስኪዩዝ ሲደረግ ያለውን ኢምፓክት ለማየት አስችሎኛል። ያ ብቻ ሳይሆን ድርጅቱ ድል ይሰጣል። ለመጀመሪያ ጊዜ ጆይን ስታረግ ሁሉንም አውቀህ እንድትገባ አይጠበቅብህም። ስለዚህ እንድትማር እንድትሳሳት እድል የሚሰጥ ድርጅት ነው እና ትግስት ሰጥቶ ቀስ ብለህ እንድትማር እድል ይሰጥ ነበርና ምናልባትም አንድ ተማሪ ዩኒቨርሲቲ ውስጥ ገብቶ ከሚቀስመው እውቀት በበለጠ በሙሉ ልብ ማለት ይችላልኝ እዛ ሆኖ በዛ ባለው ተሳትፎ የሚያገኘው እውቀት በጣም በጥፍ የበለጠ ነውና
ለዛ ነው ኮካኮላ ዲፋይን አድርጎኛል በማርኬቲንግ ዘርፍ እንድማር ማለት እንዳልኩት ቅድም በዛ እንዳድግ ድሉን ሰጥቶኛል። ምናልባት እዛ ውስጥ ጠለቅ ብዬ ማውራት እድሉ ከተሰጠኝ ኦፍ ኮርስ እዚህ ነው የጀመርኩት እንደ ብራንድ ማኔጀር። ከዛ በኋላ ላይ ኬንያ ሄድኩኝ። የኮካኮላ ስፔሲፊክ ኮካኮላ ለኢስት ሴንትራል ኢስት ዌስት አፍሪካ ላይ የብራንዱ ባለቤት እኔ ነበርኩኝ። ኤክስኪዩት የሚደረጉ ፕሮግራሞችን ስትራቴጂውን ዲዛይን የማደርገው ከዛ በኋላ ደግሞ ኤክስኪዩት ሲደረጉም ኃላፊነት ወስጄ ከተለያዩ ሀገሮች ጋር የምሰራው እኔ ነበርኩኝ። ለምሳሌ አንዱ ሼረኮክን ታስታውሱታላችሁ። አሁን ለሁለተኛ ጊዜ ለምሳሌ መጥቷል። ግን ሼረኮክ ለመጀመሪያ ጊዜ ሎንች ሲደረግ ሎንች ካረገው ቲም ጋር አብሬ ሰርቻለሁኝ። ኮካኮላ የሚባል ፕሮግራም ነበረን። ኮካን ከምግብ ጋር ኮክ ዊዝ ሚል ብዙ ጊዜ አሶሲየት የሚደረግ እዛ ላይ ተሳትፌያለሁኝ። ይህን ስላችሁ ከኮንጎ ዲአርሲ እስከ ሞሪሸስ ኢኮኖሚካሊ ቢኮዝ ሞሪሸስ ሌላ ቦታ ላይ ናቸው ያሉት እስከ ሞሪሸስ እዛ ላይ ተሳትፌያለሁ። በኋላ ላይ ደግሞ ጁስ እና ጁስ ድሪንክስ የሚባል ካቴጎሪ አለ። እሱ ደግሞ ከደቡብ እስከ ምስራቅ ለምሳሌ ዩጋንዳ ላይ ኬንያ ላይ ሚኒት ሜድ የሚባል ፕሮዳክቶችን ኤክስፓንድ ስናረግ እዛ ውስጥ ተሳትፌያለሁኝ። ደቡብ አፍሪካ ላይ ጀስት ጁስ የሚባል ብራንድ አኳር ሲደረግ እዛ ውስጥ ሳተፍ ነበር። ስለዚህ አጭር ጊዜ 5 ዓመት ነው ኮካኮላ ውስጥ የቆየሁትኝ። ግን አይ ቲንክ 1-3 ሮል ቀይሬያለሁኝ ነው 4 ቱ ቢ ኤግዛክት። ያ ብቻ ሳይሆን በሆነች አጋጣሚም ተሸላሚ ነበርኩ። የሆነ ሊደርሺፕ አዋርድ ጥሩ ሰርተሃል ተብዬም ሪኮግናይዝ የተደረግኩበት ድርጅት ነው። ስለዚህ ከጁኒየር እስከ ሲኒየር ሆኜ ብዙ ነገር ያየሁበት ነው በአጭር ጊዜ እና አይ ጊቭ ኦል ዘ ክሬዲት ቱ ኮካኮላ። አይደል እንትን ያላረገ ንፉግ ነው ይባላል። ግን ይሄ አሁን ስናየው ምስክር አንተ ስቲል ዩ ያንግ በጣም ትላልቅ ካምፓኒዎች ላይ ትልልቅ ፖዚሽኖች ይዘህ ነው የሰራው። ፕሮባብሊ እዛ ፖዚሽን ላይ አንዱ ካምፓኒ ላይ ያ ፖዚሽን ለመድረስ አንድ ሰው ላይፍ ታይም ሊፈጅበት ይችላል። አንተ ፕሮባብሊ 4-5 ድርጅት ነው ያንን ፖዚሽን ያዝከውና ያንን ምንድነው ያንን ሀፕን እንዲያደርግ ያደረገው? I would say 2 things, right? አንደኛው you need leaders who are willing to take the risk. ለምሳሌ early age ላይ you will have the energy but not the maturity. ስለዚህ ሪክሩት የሚያደርግህ ሊደር ሁለቱንም ማውቀው ኦኬ ይህ ልጅ የማቹሪቲ ችግር አለበት ግን እድል ሰጥቼ ግን ባሳድገው I can afford to take the risk የሚሉ ሰዎች አሉ። ለእኔ የዛ እድል ተጠቃሚ ነበርኩ። ለዚህ ደግሞ ክሬዲት ምሰጣት ወይዘሮ ገሊላን የዲኤስቲቪ ባለቤትና ስራ አስኪያጅ ያንን ያየችልኝ ያንን ፈረቀደችልኝ የመጀመሪያ አለቃዬ እሷ ነበረች። አስታውሳለሁ እንደውም በዛ ወቅት ላይ ጋዜጣ ላይ ሁሉ ተጠይቄያለሁ። በዚህ እድሜ ይሄ ኃላፊነት አይበዛብህም ወይ ብሎ የጠየቀኝ ጋዜጣ ነበር በዛ ወቅት ላይ እና ኦፍ ኮርስ ኢትስ አ ፌር ኩዌስችን። ስለዚህ አንደኛው ያንን ማየት የሚችል አመራር ያንን አይቶ እድሉን ለመስጠት የሚችል፣ ሁለተኛው ሰርቶ መገኘት ነው አይደል? ላይክ መስራት እስከቻልኩ ድረስ የምሰጠው ነገር እስካለ ድረስ እምነቱ በዛ ልክ እየዳበረ ይመጣል እና እኔ በዛ መልኩ ቢታይ ልክ ይመስለኛል። አምናት የኤክስፒሪየንስን ቫሊዩ ዳውት እያረኩ እያረኩ ሳይሆን ለምሳሌ አሁን ላይ የትልልቅ ቴክ ካምፓኒዎች ባለቤቶች አቨሬጅ እድሜያቸው የት ላይ ነበረ ብትሉ እንደውም ለእኔ ጥያቄ በጣም የገዘፈ ቦታ እየተሰጠው ነው ባይነኝ እንጂ በወጣትነት ብዙ ዴሊቨር ማድረግ የሚችሉ አቅም ያላቸው ልጆች አሉ። It's just all about giving the right opportunity. I think እዚህ ውስጥ የምትሰለፉት አንዱ እናንተ ትመስሉኛላችሁ። ምክንያቱም በጣም በልምድ የጠገቡ በጣም ጎበዝ የሆኑ ጋዜጠኞች አሉ ወይም ደግሞ ኢንተርቪወሮች አሉ። Look at you. You're sitting on one of the best podcasts in the country but still young. ስለዚህ I think በዛ መልኩ ማየቱ ተገቢ ይመስለኛል። የመጨረሻዋ በጣም ምንድነው ሚስኮንሰፕሽኑ ብለህ
ታስባለህ ስለ ማርኬቲንግ? እና በተለይ ደግሞ ከጀርባም ቅድም ከካሜራ በስተጀርባ እያወራ ነበርና ሰው ማርኬቲንግን እንደ ኢንቨስትመንት ሳይሆን እንደ ኮስት ነው የሚያየው። ስለዚህ በዛ ላይ በደንብ ብታነሳ። አንዱ ለሶስት ፖይንቶች ይታያል። አንደኛው ማርኬቲንግ በተለምዶ ማስታወቂያ አስነጋሪ ተደርጎ ማስታወቂያ ይሰራል አይደል? ማስታወቂያውን ያስነግራል። ይሄ የኖረ ግን ያረጀ አስተሳሰብ መታደስ ያለበት አስተሳሰብ ነው። ምክንያቱም ሌላው ዓለም ላይ ማርኬቲንግ ኢዝ ሬቨኒው ድራይቨር ግሮስ ሃክ የሚያደርገው ማርኬቲንግ ነው። የቢዝነሱን ስትራቴጂ ዲዛይን የሚያደርገው ማርኬቲንግ ነው። ይሄ የሆነበት ምክንያት ለምንድን ነው? ማርኬቲንግ ኮንሱመሩን ከማርኬቲንግ ዲፓርትመንት የተሻለ የሚረዳ የለም። ትንሽ ባያዝድ ነኝ፣ ግን በኋላ ላይ በደንብ ኤክስፕሌን አደርገዋለሁ። ይሄ ማለት ምንድን ነው? ሪሰርች ለምሳሌ በጣም ብዙ ሪሰርች ሰርቶ ኮንሱመሩ ምንድን ነው የፈልገው፣ ኮንሱመሩ በስንት ዋጋ አንድ ዕቃ መግዛት ይችላል፣ ኮንሱመሩ የት ነው የሚገኘው፣ የኮንሱመሩ ሞቲቬሽን ምንድን ነው ብሎ ጥናት ሰርቶ የሚረዳው ማርኬቲንግ ነው። ያ ብቻ አይደለም። አሁን ላይ ያለ ማርኬቲንግ ብዙ የሳይኮሎጂ ፕራክቲሶችን አፕላይ ያደረገ ኮንሱመሩ እንዴት አድርጌ ላውራው፣ ኮንሱመሩ እንዴት ሎያል አድርገው የሚለውን የሚሰራው ኃላፊነት የሚወስደው ማርኬቲንግ ነው። ሶ ከዚህ ጋር ተያይዞ በአብዛኛው የፕሮፊት ኤንድ ሎስ ኦልሞስት የብራንድ ፒኤንኤል እንለዋለን እና ባለቤት ማርኬቲንግ ዲፓርትመንት ነው። ስለዚህ አንድ ብራንድ ማትረፍ አለማትረፉ የሚወሰነው ማርኬቲንግ ኢኒሺቲቭ ነው። አንድ ያው ፒኤንኤል ላይ ካያችሁ አይደል ሬቬኒው አለ ቶፕ ላይ ነው፣ ግን አት ዘ ሴም ታይም ኮስቱም አለ። ስለዚህ አንድ ፕሮዳክት ዲዛይን ሲደረግ ኮስቱ ላይ ራሱ ያንን ዲተርሚን የማድረግ አብሮ የመስራት ኃላፊነቱ የሚጣለው ማርኬቲንግ ላይ ነው። አዲስ ፕሮዳክት ወደ ገበያ ሲወጣ ኢኖቬሽን ዲዛይን ከማድረግ እስከ መጨረሻው ገበያ ላይ ላንድ እስከማድረግ ድረስ ከዛም በኋላ ደግሞ ኢምፓክቱን የመከታተል ኃላፊነት የማርኬቲንግ ነው። ሶ ከዚህ ጋር ተያይዞ ብዙ ጊዜ አሁን ዘመናዊ የምንላቸው ካምፓኒዎች ላይ የድርጅቱን ስትራቴጂ ዲዛይን የሚያደርጉት ማርኬተሮች ናቸው። በኋላ ላይም ደግሞ አፈጻጸሙን የሚከታተሉት ማርኬተሮች ናቸው። ስለዚህ ኢትዮጵያ ውስጥ ግን በአብዛኛው በተለይ ሎካል መልቲናሽናሎች ላይ ይሄ ሲተገበር አይታይም። ውስን የሆኑ ኢንተርናሽናል ካምፓኒዎችን ፌስ የሚያደርጉ ካምፓኒዎች ካልሆኑ በስተቀር ላርጅሊ ያ የለም። ሶ ይሄ አንደኛው ትልቁ ሚስኮንሰፕሽን ነው። ሌላው ኢንቨስትመንት ጋር ተያይዞ ማርኬቲንግ እንደ ኮስት ነው የሚታየው። ዩር ራይት። እና ግን ይሄ ከየትኛውም ጋር የመጣ ነው። ማርኬቲንግ ራሱ ደግሞ ያለውን ቫሊዩ ማሳየት ስለማይችል ነው። አንዱ ብዙ ካምፓኒዎች ላይ ማርኬቲንግ ለምሳሌ ሴልስን አካውንተብል ልታደርገው ትችላለህ። ሽያጬ በዚህ ወር ይሄ ታርጌት አለ፣ ይሄን ያህል መሸጥ አለብህ። ማርኬቲንግ ማስታወቂያ አውጥቶ ለምሳሌ ባለው በተለምዶ ፕራክቲስ ከዛ በኋላ በማስታወቂያው ምክንያት የመጣውን ቢዝነሱ ላይ ኢምፓክት መለካት አንችልም። ሌላው ዓለም ላይ ግን ይቻላል። እንዴት ነው የሚለካው? I'll come to that. ዲጂታል ወርልድ ላይ በጣም ቀላል ነው፣ ግን እኛ ያለንበት ሁለቱም ላይ ስለሆነ ሁለቱንም ላንሳለህ። አንደኛው ብራንድ ባሮሜትሮች አሉ። ብራንድ ሄልዝ ትራክ ይባላል። ለምሳሌ የብራንዱ ጤንነት ይለካል ዲፔንዲንግ ኦን ያለበት የብራንዱ። ለምሳሌ የሰራሁባቸው ካምፓኒዎች ላይ በሙሉ በኳርተርሊ በ6 ወሩ እንደ ካምፓኒው አቅም የብራንዱ ጤንነት ይለካል። ምን ያህል ሰዎች አዌር ናቸው፣ ምን ያህል ሰዎች እየተጠቀሙት ነው፣ ምን ያህል ሰዎች ተመልሰው ይመጣሉ፣ መልሰው እንዳይገዙ ከባለፈው ሲወዳደር አሁን ላይ ምንድን ነው እጃቸውን እየያዘ ያለው፣ አዳዲስ ለምሳሌ ተጠቃሚዎችን እና አሁን የኛን ፕሮዳክት እየተጠቀሙ ያሉ ሰዎች በሁለቱ መሀል ቤሪየር የሆነባቸው እድገት ለማሳየት ምርቱን ለመግዛት ምን አይነት ነገር አለ፣ ኢሞሽናል ስፔስ ቶፕ ኦፍ ማይንድ በጭንቅላታቸው ውስጥ ከሌላ ከተወዳዳሪ ጋር ስናይ የኛ ምርት ነው የሚመጣው፣ የሰራነው ማስታወቂያ ምን አይነት ኢምፓክት ክሬት አድርጓል። ኦል ዲስ በጥናት ማግኘት ይቻላል። ግን ይሄ ጥናት አንዴ የሚሰራ አይደለም። ኮንቲኒየስሊ ትልልቆች ድርጅቶች ላይ ዩ ካን ፋይንድ ረጅም ጊዜ የቆዩ ጥናቶችን ማግኘት ትችላለህ። ስለዚህ የሰራውን ስራ አንድ ማርኬቲንግ ባለሙያ ኢምፓክቱ መለካት ይችላል። ስህተት የሚሆነው ግን የሰራው ማርኬቲንግ ለምሳሌ ተሰርቶ ውጤቱ በሴልስ ብቻ መለካቱ ተገቢ አይሆንም። ቢኮዝ አንዳንድ ነገሮች ቆይተው ነው ኢምፓክታቸውን ፊልም መታረጋቸው። አንደኛው ስለዚህ ወደ ኋላ ለመመለስ አንደኛው ይሄ ነው። there's what we call ማርኬቲንግ ፈነል የምንለው አለ። ልክ
በሰው ላይ ብታስቡት ትዳር በአንድ ሌሊት አይመጣም። ኦፍኮርስ የሚመጡበት አጋጣሚ አለ። ግን በአብዛኛው አይደል መታወቅ ይፈልጋል፣ መጠናናት ይፈልጋል አይደለ? ግን መጀመሪያ ላይ ብዙ ሰው ትተዋወቃለህ። አዌርነሱ አለ አይደል? ምርጫዎች ሃይስኩል ትምህርት ቤት ላይ ትተዋወቃለህ። ሶ ልክ እንደዛ ብራንዶች ከብዙ ሰው ጋር ኢንተራክት ያደርጋሉ። ሰውየውም ከብዙ ተመሳሳይ ብራንዶች ጋር ኢንተራክት ያደርጋል። and then ናሮ ዳውን ይሞክረዋል፣ ፕሮዳክቱን ፐርፎርም ያደርጋል። ማለት ለምሳሌ ለስላሳ ከሆነ ወይ ውሃ ከሆነ ትቀምሰዋለህ፣ ትወደዋለህ። ብራንዱ ያለህ ማለት ማስታወቂያው ያለህና አስነጋሪ ነገርህና መሬት ላይ ያለው ደግሞ በተግባር ያየው ነገር ይጣጣማል አይደል? ከዛ ወደ ቀጣይ ትሄዳለህ። ፍሪኩዌንሲ ይጀምራል። ደጋግሜ መጠጣት ትጀምራለህ ወይ? ከዛ በኋላ መቀየር ከባድ ይሆንብኛል። which is trust level, which is ትዳር የምንለው ማለት ነው አይደል? ሰው መተማመኑ ላይ ይገባልና መውጣት ቢፈልግ ራሱ ከባድ ነው። because ለረጅም ጊዜ ኢንቨስት ያደረኩበት አይደል? ለምን ማቆም ብራንድ ጥዬ ወደ ሌላ መሄድ ከባድ ይሆናል። ስለዚህ it's the same ብራንድ ላይም እንደዛ ነው። ማርኬቲንግ ፈንድ ላይ የሚሆነው ከላይ አዌርነስ እንፈጥራለን፣ ከዛ ኮንቨርት እናደርገዋለን፣ ምርቱን ለመጀመሪያ ጊዜ እንዲሞክር እናደርገዋለን። በኋላ ላይ በተቻለ መጠን ሰዎችን ሎያል ለማድረግ በጣም ቢከብድም ሎያል ሆነው ከምርቱ ጋር እንዲቆዩ ደጋግሞ እንዲገዙ ጥረት እናደርጋለን። which is መጨረሻ ላይ ሴልስ የሚባለው የሚመጣው መሬት ላይ እሱ ጋር ነው የሚሆነው። ስለዚህ ይሄ ፕሮሰስ ለምሳሌ ከላይ ማርኬቲንግ አዌርነሱ ክሬት ሲደረግ ብዙ ኢንቨስትመንት ይጠይቃል አይደል? ማስታወቂያ ብዙ እናስነግራለን፣ ሰዎችን መንገድ ላይ ሄድን ስለ ምርቱ እናስነግራቸዋለን፣ ሳምፕሊንግ የሚባላል እንዲሞክሩ እናደርጋቸዋለን። በኋላ ግን ከዛ ውስጥ የተወሰነው ሰው ነው ወደ ሪል ገዢ የሚሆነው የሚቀየረው። ሶ በዚህ ሂደት ውስጥ ብዙ ኢንቨስትመንት አለ፣ ግን መለካት ይችላል። ጥፋት የሚሆነው ምንድነው? እዚህ ጋር የሆነ ማስታወቂያ አድርጌ ነበረ ግን ውጤት አለመጥነው። ስዊች እየተደረገ እየተቀያየረ ብዙ ሙከራዎችን ይፈልጋል፣ ብዙ ስራዎችና ኮንቲኒየስሊ ሊደረግ ይገባል። እና እዛ ውስጥ ሞር እንደገና እንገባለን። የማርኬቲንግ ኢኮሲስተም ምን ይመስላል የሚለውንም ማየት ይፈልጋል። አንዱ ፐርሰፕሽን ኮስት ነው የሚያስብለው። አንደኛው መጨረሻ ላይ ለኮንሱመሩን ስናወራው ያለው ወጪ አለ። ግን እዛ ጋር ከመድረሳችን በፊት ደግሞ ሊደረጉ የሚችሉ ኢንከር ሊደረጉ የሚገባቸው ወጪዎች አሉ። ሪሰርች ቅድም ያልኳችሁ በቂ ጥናት መሰራትን ይጠይቃል። ለምሳሌ ሲጀምር ከ70-80% የሚሆን አዲስ ሎንች ፌል ያደርጋል። ኤፍኤምሲጂ ላይ ፓርቲኩላርሊ እንደው ዝም ብሎ እንደ ጌም ሪማይንድ ባረጋችሁ ብዙ ብራንዶች መጥተው የጠፉ አሉ። አዶ ነው የምታስታውሳቸው ከሆነ በእያንዳንዱ ካምፓኒ ፈትሹ ሁሉም ትልልቅ ኤፍኤምሲጂዎች ላይ ተሞክረው የጠፉ ብራንዶች አሉ። ግን ሰክሰስፉል ሆነው ደግሞ የቀጠሉ ደግሞ የተወሰኑ አሉ። ግን የተሞከረውን ብታዩት በጣም ብዙ ነው። ግን ስቲክ አድርገው ደግሞ የቆዩት ትንሽ ናቸው። ያንን ፌል የማድረግ ሬቱን የሚቀንሰው መጀመሪያ ላይ የሚሰሩ ጥናቶች ናቸው። የምርቱ ላይ ሙከራ ሊሆን ይችላል። የኮንሱመሩን አንደርስታንዲንግ ላይክ ኮንሱመሩ ይወደዋል አይወደውም ብሎ መጀመሪያ በትንሽ ፓይለት መደረግ አለበት። እና ያ ለምሳሌ መጀመሪያ ያለ ወጪ ነው እሱ አለ። በኋላ ላይ ደግሞ የሚወጣ ወጪ አለ። ኤኒዌይ በኋላ ላይ በምሳሌ እያዋዛን እንዳይደርቅ ጨዋታው እንደዛ እያየን ብንሄድ መልካም ይመስለኛል። እና ይሄ ሁለተኛው ነው፣ ማርኬቲንግን እንደ ኮስት የማየት ቴንደንሲ። ሶስተኛው እና በጣም ለእኔ ክሪቲካል ብዬ የማስበው ለምሳሌ አፕል $500 ቢሊዮን ወርዝ ያደርጋል ይባላል። የኛ ሀገር ብራንዶች እስቲ ስም አንሱልኝና የትኛው ብራንድ ምን ያህል ዋጋ ያወጣል? ይሄ ማለት አፕልን ዛሬ የሚገዙ ሰዎች ቢመጡ $500 ቢሊዮን ገዝተው ይሄዳሉ። መነሻ ዋጋ አላቸው፣ ከዛ በላይ ሊከፍሉ ይችላሉ። ያ ማለት ያ ምርት ስሙን ብቻ ይዞ አይደል ከጀርባ ያሉትን የማምረቻ ኮስቶች ምናምን ሳይጨምር ስሙን ብቻ ይዞ ይሄን ያህል ቫልዩ ጀነሬት ማድረግ ይችላል ማለት ነው ፖቴንሻሉ። እና እኛ ሀገር የብራንድ ቫሉዌሽን ብዙ አይሰራም። ይሄን ያልኩበት ምክንያት ልንገራችሁ። ለምሳሌ አንድ ፋብሪካ ሄዳችሁ ዛሬ ብትገዙ ፋብሪካው ዲፕሪሺየት አድርጓል አይደል? አዲስ ሆኖ ስትገዙት በ5 ዓመት ቆይቶ ከሆነ ቫልዩ ዲፕሪሺየት እያደረገ ነው። ስለዚህ አንድ ሰው ሄዱ መግዛት ያለበት ምኑን ነው? ብራንዱ ኤን ማርኬት ሼሩን አይደለ? ብራንዱንና ማርኬት ሼሩን። ብራንዱ የሰዎች ጭንቅላት ውስጥ የያዘው ቦታ ማለት ነው፣ ቅድም ያወራ ነው። ሌላው ማርኬት ሼር ደግሞ ፕራክቲካል ገበያ ላይ እየተሸጠበት ያለው አለ እና ያንን ኤክስትራክት የምናደርግበት ማለት ነው። እና ማርኬቲንግ ኢንቨስትመንት ተጠራቅሞ ያ ነው የሚሆነው። ሶስተኛው ኢትዮጵያ ውስጥ ገና ነው የብራንድ በተለይ አሁን ከሰከንደሪ ማርኬት ጋር ተያይዞ የብራንድ ቫሉዌሽን የሚጨምር ይመስለኛል። ያ ሲሆን የማርኬቲንግ ቫልዩ
እንደ ኢንቨስትመንት መታየት ይጀምራል። ስለዚህ እዛ ጋር ሞር አፕሪሺዬሽን ይኖራል ብዬ አስባለሁኝ እና ሶ አይ ሲ እነዚህ 3 ነገሮች